10% የሚሆነው የዓለም የኤሌክትሪክ ኃይል ከየት ይገኛል? ዩራኒየም እንዴት ይመረታል? የራዲዮ አይሶቶፕስ ማቴሪያሎች በብዛት የሚሰሩት ከምንድን ነው? የመጀመሪያው የአቶሚክ ቦምብ የተሰራው ከምን ንጥረ ነገር ነው? የኒውክሌር ኃይል የሚገኘው ከምን ንጥረ ነገር ነው? በዩራኒየም የተሰሩ ቁሶች ምን ጉዳት አደረሱ? ዩራኒየም ስንት አይሶቶፖች አሉት? የተፈጠረው ከ6.6 ሚሊዮን ዓመታት በፊት በሱፐርኖቫዎች ውስጥ ነው። በ1789 በጀርመናዊ ኬሚስት ማርቲን ክሎፕሮስ ፒት ብሌንዴ በተባለ ማዕድን ተገኘ። ከ8 ዓመታት በፊት በተገኘችው ፕላኔት ኡራኖስ ስም ተሰይሟል። ዩራኒየም በተፈጥሮ የሚቀር እና በውሃ ውስጥ ይገኛል። በመሬት ቅርፊት ውስጥ በጣም የተለመደ ንጥረ ነገር ነው። ዩራኒየም በፔሪዮዲክ ሰንጠረዥ ውስጥ ዩ የሚል ምልክትና የአቶሚክ ቁጥር 92 ያለው ነው። ዩራኒየም 92 ፕሮቶን እና 92 ኤሌክትሮን ያሉት ሲሆን ከነዚህ ውስጥ 6ቱ የቫላንስ ኤሌክትሮን ናቸው። ዩራኒየም በተፈጥሮ ቅርፊት አለት ውስጥ ከሚገኙት እጅግ በጣም ብዙ ንጥረ ነገሮች መካከል 48ኛ ደረጃን ይይዛል። የዩራኒየም ማዕድን ከተከፈቱ ጉድጓዶች ወይም ከመሬት ቁፋሮዎች ሊወጣ ይችላል። ዩራኒየም ስንት አይሶቶፖች አሉት? ዩራኒየም 4 አይሶቶፖች ሲኖሩት እነርሱም ዩራኒየም 234፣ ዩራኒየም 235፣ ዩራኒየም 236 እና ዩራኒየም 238 ናቸው። እነዚህ አይሶቶፖች በኒውክሊየስ ውስጥ ያልተሞሉ ቅንጣቶች ቁጥር ከሌላው ይለያያል። በመሬት ቅርፊት ውስጥ የሚገኘው የተፈጥሮ ዩራኒየም በአብዛኛው የሁለት አይሶቶፖች ድብልቅ ነው። እነርሱም ዩራኒየም 238 እና ዩራኒየም 235 ናቸው። ዩራኒየም 238 እና ዩራኒየም 235 እንደ ሁሉም ሬዲዮ አክቲቭ አይሶቶፖች ይበሰብሳሉ። ዩራኒየም 238 ለመበስበስ የሚፈጅበት ግማሽ ዓመት 700 ሚሊዮን ዓመት ሲሆን ዩራኒየም 235 ደግሞ 4.47 ቢሊዮን ዓመታት ነው። ዩራኒየም 238 እና ዩራኒየም 235 አይሶቶፖች ምድር ላይ ካሉ ማዕድናት በላይ ለመበስበስ የሚፈጅባቸው ጊዜ ረጅም ነው። ዩራኒየም 235 92 ፕሮቶን እና 143 ኒውትሮንን ያካትታል። የዩራኒየም 235 አቶም አስኳል ተንቀሳቃሽ ኒውትሮን ሲይዝ ለሁለት ይከፈላል። ይህም ኒኩለር ፊዥን ይባላል እና የተወሰነ ኃይል በሙቀት መልክ ይለቃል። እንዲሁም 2 ወይም 3 ተጨማሪ ኒውትሮኖች ይጣላሉ። ከነዚህ የተባረሩ ኒውትሮኖች በበቂ ሁኔታ የሌሎች የዩራኒየም 235 አተሞች ኒኩለሮችን እንዲከፋፈሉና ተጨማሪ ኒውትሮኖች እንዲለቁ ካደረጉ የፊዥን ቼን ሪያክሽን ሊሳካ ይችላል። ይህ በተደጋጋሚ በሚከሰትበት ጊዜ በብዙ ሚሊዮኖች የሚቆጠሩ ዩራኒየሞች በአንጻራዊ ሁኔታ አነስተኛ መጠን ካላቸው ዩራኒየሞች በጣም ከፍተኛ መጠን ያለው ሙቀት ይፈጥራል። በዩራኒየም 235 አተሞች በመከፋፈል የሚፈጠረው ሙቀት የኒውክሌር ኃይል ማመንጫ ጣቢያዎችና የነዳጅ ኃይል ማመንጫ ጣቢያዎች ውስጥ እንፋሎትና ኤሌክትሪክ ለማምረት ያገለግላል። ዩራኒየም 238 እምብርት ውስጥ ከሚበሩት ኒውትሮኖች አንዱን ይይዝና ፕሉቶኒየም 239 ይፈጥራል። ፕሉቶኒየም 239 ልክ እንደ ዩራኒየም 235 ነው። በኒውትሮን ሲመታ ይበጣጠስና ተመሳሳይ መጠን ያለው ኃይል ይሰጣል። ነገር ግን አንዳንድ ጊዜ ፕሉቶኒየም 239 አቶም በቀላሉ ሳይከፋፈል ኒውትሮን ይይዛል። ኒውትሮን በሚይዝበት ጊዜ ወደ ፕሉቶኒየም 240 ይቀየራል። ፕሉቶኒየም 240 በነዳጅ ሪያክተር ውስጥ በቆየ ቁጥር ከ3 ዓመት በኋላ የጠፋው ነዳጅ ሲወገድ በውስጡ ያለው ፕሉቶኒየም ለጦር መሳሪያ ባይሆንም እንደ ነዳጅ በድጋሚ ጥቅም ላይ ይውላል። ዩራኒየም እንዴት ይመረታል? ከዩራኒየም ማዕድን ከተፈጥሮ ደረጃው ከ0.7% ወደ 4 እና
5% ይጨምራል። ይህ በሪያክተር ዲዛይንና ኦፕሬሽን ላይ የላቀ ቴክኒካል ብቃትን ለመጠቀም ያስችላል። ከበለጸገ በኋላ የዩራኒየም ሄክሳፍሎራይድ ጋዝ ወደ ዩራኒየም ዳይኦክሳይድ እና ወደ ነዳጅ እንክብሎች ይለወጣል። እነዚህ የነዳጅ እንክብሎች የነዳጅ ዘንግ በመባል የሚታወቁት በቀጭን የብረት ቱቦዎች ውስጥ ይቀመጣሉ። እነዚህም በጥቅል ተሰብስበው ለሪያክተሩ ዋና ክፍል ወይም የነዳጅ ንጥረ ነገሮች ይሆናሉ። በአንድ ትልቅ ኃይል ማመንጫ ውስጥ 51,000 የነዳጅ ዘንጎችና ከ18 ሚሊዮን በላይ እንክብሎች ሊኖሩ ይችላሉ። የተፈጥሮ ዩራኒየም የሚጠቀሙ ሪያክተሮች የዩራኒየም ኦክሳይድ በቀላሉ ተጣርቶ ወደ ዩራኒየም ዳይኦክሳይድ መቀየር አለበት። የኒኩሌር ኃይል የሚገኘው ከየት ነው? 10% የሚሆነው የዓለም ኤሌክትሪክ ከዩራኒየም የሚመነጨው ከኒኩሌር ማመንጫዎች ውስጥ ነው። በ32 አገሮች ውስጥ 440 የኒኩሌር ማመንጫዎች ሲኖሩ እነዚህ ማመንጫዎች በአጠቃላይ ወደ 390,000 ሜጋዋት የማምረት አቅም አላቸው። ዩራኒየም የሚሸጠው የኒኩሌር መስፋፋት ውል ወይንም ኤንፒቲ ፊርማ ለሆኑ አገሮች ብቻ ነው። ዓለም አቀፍ ፍተሻ ለሰላማዊ ዓላማ ብቻ ጥቅም ላይ መዋሉን ለማረጋገጥ ያስችላል። ራዲዮ አይሶቶፖች በዋናነት የምናገኘው ከየት ነው? ራዲዮ አይሶቶፖች የሚመነጩት አነስተኛ መጠን ያላቸው የተወሰኑ ንጥረ ነገሮች በኒውትሮን ቦምብ በመወርወር ነው። በዕለት ተዕለት ሕይወታችን ምግብ፣ ውሃና ጥሩ ጤንነት እንፈልጋለን። ዛሬ ራዲዮ አክቲቭ አይሶቶፖች በሚሰጡን ቴክኖሎጂ ውስጥ ትልቁ ሚና ይጫወታሉ። ከነዚህ አይሶቶፖች ውስጥ በዋናነት የምንጠቀመው ዩራኒየም 235 ነው። ራዲዮ አይሶቶፖች በሕክምና ውስጥ ለምርመራና ለምርምር በሰፊው ጥቅም ላይ ይውላል። ራዲዮ አክቲቭ ኬሚካላዊ መከታተያዎች ጋማ ጨረሮችን ያመነጫሉ። ይህም ስለ አንድ ሰው የሰውነት አካልና የተወሰኑ የአካል ክፍሎች አሰራር የምርመራ ደረጃ ይሰጣል። ራዲዮቴራፒ እንደ ካንሰር ባሉ አንዳንድ በሽታዎች ሕክምና ውስጥ ራዲዮ አይሶቶፖች ይጠቀማል። በምዕራቡ ዓለም ውስጥ ከሁለት ሰው አንድ ሰው የኒኩሌር ሕክምናን በሕይወታቸው ውስጥ ሊያገኙ ይችላሉ። የበለጠ ኃይለኛ የጋማ ምንጮች መርፌዎችን፣ ፋሻዎችንና ሌሎች የሕክምና ቁሳቁሶችን ለማጽዳትም ያገለግላሉ። ራዲዮ አይሶቶፖች በምግብ ውስጥ ምግብን ለማቆየት ራዲዮ አይሶቶፕስ ከተሰበሰበ በኋላ የስር ሰብሎችን እንዳይበቅል ለመክታት፣ ጥገኛ ተባዮችን ለመግደልና የተከማቹ ፍራፍሬዎችና አትክልቶችን ብስለት ለመቆጣጠር ያገለግላሉ። በሰብል ልማትና በከብት እርባታ ራዲዮ አይሶቶፕ ትልቅ ሚና ይጫወታሉ። ከፍተኛ ምርት የሚሰጡ በሽታን የሚከላከሉና የአየር ሁኔታን የሚቋቋሙ የሰብል ዝርያዎችን ለማምረት ማዳበሪያና ጸረ ተባይ መድኃኒቶችን እንዴት እንደሚሰሩ ለማጥናት የቤት እንስሳትን ምርታማነትና ጤና ለማሻሻልም ይጠቅማሉ። ራዲዮ አይሶቶፖች በኢንዱስትሪ ደረጃና በማዕድን ቁፋሮ ውስጥ ብየዳዎችን ለመመርመር፣ ፍሳሽን ለመለየት፣ የብረታ ብረትን የመልበስ መጠንን ለማጥናትና ለተለያዩ ማዕድናትና ነዳጆች በጅረት ላይ ለመተንተን ያገለግላሉ። በአካባቢ ውስጥ ያሉ ብክለትን ለመለየትና ለመተንተን እንዲሁም በከርሰ ምድር ውስጥ ያለውን ውሃ እንቅስቃሴ ለማጥናት ራዲዮ አይሶቶፖች ይጠቅማሉ። የዩራኒየም ጥቅሞች። ዩራኒየም በፎቶግራፍ ኬሚካሎችና በማብራት ክሮች ውስጥ ጥቅም ላይ ይውላል። በቆዳና የእንጨት ኢንዱስትሪዎች ለቆሻሻ ማጽጃና ለማቅለሚያነትም ያገለግላል። ራዲየም የሚወጣው ከዩራኒየም ነው። የዩራኒየም ሳህኖች፣ የታንክና ሌሎች ተንቀሳቃሽ የተሽከርካሪ ጋሻዎች ለመስራት ያገለግላል። ዩራኒየም ለአውሮፕላኖች መቆጣጠሪያ ቦታዎች እንደ መገጣጠሚያነት ያገለግላል። ዩራኒየም 235 የኒኩሌር ጦር መሳሪያ ለማምረትና እንደ ፍንዳታ ቁስ አካል ሆኖም ያገለግላል። ዩራኒየም ከፍተኛ ኃይል ያለው ኤክስሬ ሲሰራ እንደ ኤክስሬ ዓላማዎች ጥቅም ላይ ይውላል። የነዳጅ እንክብሎችን ለማምረት በነዳጅ ኃይል ማመንጫዎች ውስጥ ጥቅም ላይ ይውላል። ዩራኒየም በጢስ ማውጫ ውስጥም ጥቅም ላይ ይውላል።
በጥቁር ብርሃን ውስጥ ዩራኒየም አረንጓዴ ወይም ቢጫ የሚያበራ ብርጭቆን ለማቅለም ያገለግላል። ከራዲዮ አይሶቶፖች የሚሰሩ ዕቃዎች ለማምረት ዩራኒየም በዋናነት ያገለግላል። የዩራኒየም ጉዳቶች። የመጀመሪያው አቶሚክ ቦምብ የሰራችው አገር አሜሪካን ስትሆን አቶሚክ ቦምቡ የተሰራበት ንጥረ ነገር ዩራኒየም እና ፖሎኒየም ነው። የአቶሚክ ቦምቡ ስም ሊትል ቦይ ወይም ትንሹ ልጅ በመባል ተሰይሟል። በቀዝቃዛው የዓለም ጦርነት ወቅት አሜሪካ ይህንን ቦምብ በመጠቀም የጃፓን ከተሞች ሂሮሺማና ነጋሳኪን አጥፍታለች። በእነዚህ ከተሞች ውስጥ በመቶ ሺህ የሚቆጠሩ ሕዝቦች ሞተዋል፣ እንዲሁም ብዙ ሕንፃዎችም ወድመዋል። የዩራኒየም ጨረር በብዛት ወደ ውስጣችን ከገባ የካንሰርና የኩላሊት በሽታን ያስከትላል። እንደዚህ ድንቅ የሆኑ ተፈጥሮ እውነታዎችና ቁም ነገር አዘል የሆኑ ትምህርቶችን እንዲደርሶት ቤቱን ሰብስክራይብ፣ ሼር፣ ላይክ እና እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። ቸርን ሰንብት።